እነዚህ ልጆች ሰዎችን ያስቸገሩ ሌቦች ናቸው። በእነሱ ምክንያት ሹፌሮች በማታ በዚህ መንገድ ማለፍ አይችሉም። ምክንያቱም ልጆቹ መንገዱን በድንጋይ ይዘጉትና ሹፌሮቹ ትንሽ ልጆች ናቸው፣ እርቧቸው ይሆናል ብለው እነሱን ለመርዳት በሚወርዱ ሰዓት መኪናቸውን ጨምረው ያላቸውን በሙሉ ሙልጭ ያደርጋሉ። ታዲያ የእነዚህ ልጆች ህይወትም በዚህ መልኩ የሚቀጥለው እንደለመዱት እንዘርፋለን ብለው ይሄንን ማስተር የኤምኤም ፋይተርም የሆነውን መጥፎ ሰው ባገኙት ሰዓት ነው። በጊዜው ሰውየው ልጆቹን አሳድጋቸዋለሁ፣ በእኔ ቤት ውስጥም ይበላሉ በማለት ወደ ቤት ወስዷቸው ነበር። ነገር ግን ወደ ቤቱ የወሰዳቸው ልክ እንደተናገረው ሊያበላቸው እነሱን ሊጠቅማቸው ሳይሆን ለራሱ ሚስጥራዊ ዓላማ ነው። ዛሬ ኔቨር ሳይ ኔቨር የተሰኘ ምርጥ ፊልም ይዤላችሁ መጥቻለሁ። ፊልሙ ምርጥ ነው፣ እንደምትወዱት አልጠራጠርም። ላይክ እና ሰብስክራይብ አድርጋችሁ መጀመሩ እንዳረሱ። ፊልሙ የሚጀምረው ቴንግ ሁይ የተባለውን የቀድሞ ኤምኤም ፋይተር በማሳየት ነው። ይሄ ሰው በኤዥያ ውስጥ በሚገኘው የኤምኤም ፋይት ውስጥ የሚችለው ሰው አልነበረም። በአሁኑ ሰዓት እድሜው 43 ሲሆን ፍልሚያውንም ያቆመው አሰልጣኙን በመደብደቡ ምክንያት ኮሚቴው አባሮት ነው። ታዲያ ቴንግ በአሁኑ ሰዓት ዝም ብሎ ከመቀመጥ ይልቅ የአሸዋ ቢዝነስ የከፈተ ሲሆን አሸዋዎችን ለሰዎች በማድረስ ገንዘብ እየሰራ ይገኛል። አንድ ቀንም ታዲያ ቴንግ በምሽት በሚጓዝ ሰዓት መንገዱ በድንጋይ ተዘግቶበታል። ለመገመት እንደሚቻለው መንገዱን የሚዘጉት ሌቦች ናቸው። ቴንግ ደግሞ ባለፈው ህይወቱ ተደባዳቢ ስለነበር ለመፋለም ከመኪና ውስጥ ወርዷል። የዚህን ሰዓትም አንድ ምስኪን ልጅ ይመጣና ከፊት ለፊቱ በሚያዘናጋው ሰዓት ሌሎች ህፃናቶች ደግሞ ጭንቅላቱን በድንጋይ መተውት ራሱን እንዲስት አድርገውታል። ትዕይንቱ ሲቀየር ቴንግ ራሱን በሆስፒታል ውስጥ አግኝቷል። እነዛ የተረገሙ ልጆች ያለውን በሙሉ ዘርፈውበታል። ይህንንም የነገረው ፌንግ የተባለ ጓደኛው ሲሆን በአሁኑ ሰዓትም ትልቅ ኪሳራ ውስጥ እንደሚገኝ ነግሮታል። እኔ እንኳን ደሞዝ ከተከፈለኝ 6 ወራት ሊያልፉ ነው። በዚህ ሁኔታ ካንተ ጋር ምንም ልንሰራ አንችልም። የመክፈል አቅም ሲኖርክ አብረን መስራት እንችላለን በማለት ትቶት ሄዷል። ትዕይንቱ ሲቀየር ቴንግ የቅድሞ ጓደኛው የሆነው ጂንግፉ ጋር ሄዷል። ለጂንግፉም ያጋጠመውን ዘረፋና የአሸዋውን ስራ ኪሳራ በመናገር ገንዘብ እንዲያበድረው እየጠየቀው ነው። ጂንግፉ በበኩሉ ገንዘቡን በማበደር ዙሪያ ምንም ችግር የለበትም። ነገር ግን ይሄንን የአሸዋ ስራ ለመስራት ገንዘቡን አላበድርህም። የማርሻል አርት ማሰልጠኛ የምትከፍት ከሆነ በእርግጠኝነት እሱ ውጤታማ ስለሚያደርግህ ያኔ ላበድርህ እችላለሁ በማለት ነግሮታል። በእርግጥ ጂንግ የተናገረው ሐሳብ ትክክለኛ ሲሆን በዚህ ሰዓት ማሰልጠኛ ያላቸው ሰዎች ሁሉም ሀብታሞች ናቸው። እናም ቴንግ ማስታወቂያ ለጥፎ የሀብታም ልጆች ለመሰልጠን ወደ እሱ ቤት መጥተዋል። ነገር ግን ልጆቹን ገና ሳያቸው ልፍስፍስ ናቸው። የእነዚህ ኩዮች መንገድ ዘግተው ሰው እየዘረፉ ባለ ሰዓት እነዚህን ልፍስፍስ ህፃናት አላሰለጠንም በማለት የዘረፉትን ልጆች የሚያገኛቸው ቦታ ሄዷል። ልጆቹም እንደለመዱት መንገዷን ዘግተው ለመዝረፍ ዝግጁ ነበሩ። ይሁን እንጂ ቴንግ ቀድሞውኑ ተዘጋጅተው ስለሄዱ 8ቱንም ህፃናት ይዘዋቸው መጥተዋል። ለህፃናቱም እኔ ጋር ማርሻል አርት ትሰለጥናላችሁ፣ የምትበሉትን የምትጠጡትን እሰጣችኋለሁ፣ የምትተኙትን በእኔ ቤት ይሆናል፣ ከዚህ በኋላ ግን መዝረፍ የሚባል ነገር የለም በማለት ነግሯቸዋል። የዚህን ሰዓትም ከልጆቹ መሃል ማሆ የተባለው ልጅ ማንበብና መጻፍም አንችልም፣ ከቻልክ እሱንም ማስተምረን በማለት እንደ ሐሳብ አቅርቧል። ቴንግ ደግሞ በበኩሉ እነሱን ያመጣቸው ሊያስተምራቸውና ሊንከባከባቸው ሳይሆን ገንዘብ ሊሰራባቸው ስለሆነ የልጁን ጥያቄ በዝምታ አልፎታል። የቴንግ ሐሳብ እንዲህ ነው። እነዚህን ህፃናቶች በመጠቀም የውሸት ፍልሚያ ለሰዎችን ያሳያል። ፍልሚያውን ለማየት የሚገቡት ሰዎችም እያንዳንዳቸው ብር ስለሚከፍሉ በእነዚህ ልጆች አማካኝነት ገንዘብ መስራት ይችላል ማለት ነው። በሌላ በኩል እቅዱ ያልገባቸው ህፃናቶች ይህንን በመሰለ ፍራሽ ላይ በመተኛታቸው ራሳቸውን እንደ ዕድለኛ እየቆጠሩ ይገኛል። ይህ ሁሉ ዘመን ሲተኙ የነበሩት ጎናቸውን በሚቆረቁራቸው ቦታ ላይ ስለነበር በዚሁ ለመቆየትም ተመኝተዋል። ከተወሰኑ ሳምንታቶች በኋላ ቴንግ ለልጆቹ የተወሰነ ፍልም ያስተምሯቸዋል። ሐሳቡንም ለጂንግፉ ነግሮ ገንዘብ ድጋፍ ለማግኘት ስለፈለገ ወደ እሱ ጋር ይደውላል። ይሁን እንጂ ጂንግፉ ስልኩን አይመልስም። በአሁኑ ሰዓት ጂንግ በሰራው ወንጀል ምክንያት እስር ቤት ውስጥ ይገኛል። ቴንግም ጓደኛው በእስር ቤት ውስጥ እንደሚገኝ በሰማ ሰዓት እዛው ድረስ ሄዶ ገንዘቡን ጠይቆት ነበር። ይሁን እንጂ ጂንግ በዚህ ሰዓት ምንም አይነት ገንዘብ የመስጠት ፍላጎት የሌለው ሲሆን ልጆቹንም እንዲበተናቸው ነግሮታል። ትዕይንቱ ሲቀየር ተስፋ የቆረጠው ቴንግ ወደ ልጆቹ ጋር ሄዷል። ለልጆቹም ከዚህ በኋላ ማርሻል አርት የሚባል ነገር የለም፣ ከዚህ ተበተኑ፣ ቡድኑ ፈርሷል በማለት ይነግራቸዋል። ይሁን እንጂ ልጆቹ ለመሄድ ፈቃደኛ አይደሉም። ከመካከላቸውም ሱሙ የተባለ ልጅ ከሱ ጋር ለመኖር እየተማጸነው ይገኛል። ለራሱም የገንዘብ እጦት ሊያሳብደው የደረሰው ቴንግ ደግሞ ልጆቹን በንዴት በድንጋይ እየመታቸው ከቦታው ላይ እንዲሄዱ አድርጓቸዋል። ትዕይንቱ ሲቀየር ቴንግና ፌንግ በቤት ውስጥ ይገኛሉ። አንድ የጭነት መኪናም ወደ እነሱ ጋር የመጣ ሲሆን እነዚህ ልጆች በድጋሚ ወደ ዘረፋ መመለሳቸውን ይነግሩታል። ልጆቹም እየጮሁ የቤተሰቦቻችንን ኑሮ መተህ ማየት ከፈለክ ማየት ትችላለህ፣ እኛ ካንተ ጋር ያለው ኑሮና ትምህርት ተመችቶናል፣ ካንተ መለየት አንፈልግም በማለት በግድም ቢሆን እሱ ጋር መቆየት እንደሚፈልጉ ነግረውታል። እነሱንም ወደዚህ ይዟቸው የመጣው ሹፌር ቴንግን ራሱን እንዲስት አድርጎ ከመተው በኋላ በመኪናው ላይ ጭኖታል።
አሁን ላይ ይሄንን ሁሉ ነገር የሚያደርጉት የልጆቹን ቤተሰቦች ህይወት እንዲያይ በማድረግ እንዲራራላቸው ሲሉ ነው። በእቅዳቸው መሰረትም ቴንግ ወደ ልጆቹ ቤተሰቦች ጋር መጥቷል። ከልጆቹ መካከልም የነሱሙ ቤት የሄደ ሲሆን የሱሙን ታላቅ እህት ተመልክቷታል። በሚያሳዝን ሁኔታ ይህች ሴት ኃላፊነት ቢኖርባትም ከወገብ በታች ያለው ሰውነቷ መስራት ስለማይችል ለራሷም ስቃይ ውስጥ ትገኛለች። ለቴንግም በእርግጠኝነት ወንድሟ ዘርፎት ሊሆን እንደሚችል ስለገመተች የሰረቀህን ገንዘብ በሙሉ እመልሳለሁኝ በማለት ቃል ገብታለታለች። ቴንግም ልጅቷን ያለችበትን ሁኔታ ከተመለከተ በኋላ እዚህ ውስጥ ልጆቹን ትቷቸው መሄድ ስላልፈለገ ለሷም የተወሰነ ገንዘብ ሰጥቷት ወጥቷል። ከዛም ለእያንዳንዱ ልጆች ፎርም አዘጋጅቶ እዚህ በነፃ ይበላሉ፣ ይኖራሉ፣ ነገር ግን መዝረፍ የሚባል ነገር እንደሌለ አስማምቶ አስፈርሟቸዋል። ከዛም በአንድ ባር ውስጥ ወደሚገኝ ወደ ቀድሞ ጓደኛው ጋር በመሄድ በዚህ ውስጥ የተወሰነ ትዕይንት ቢያሳይ አሪፍ እንደሆነ ይነግረዋል። በእኔ በኩል የሰለጠኑ ልጆች አሉ። የሚዝናኑት ሰዎች ትንሽ ፍልሚያ ቢያዩ በአንተ ቤት የመቆየትና መጠጥ የመጀመር እድላቸውም ከፍተኛ ነው። አብረን ብንሰራ ትርፋማ እንሆናለን በማለት የቀድሞ ጓደኛውን አሳምኖታል። ከዛም ቴንግ ወደ ልጆቹ ጋር ከተመለሰ በኋላ እንዴት መፋለም እንዳለባቸው ከዚህ በፊት የነበሩትን ፊልሞች በመክፈት ማሳየት ጀምሯል። እነዚህ ፕሮፌሽናል የኤምኤምኤ ፋይተሮች ናቸው። እናንተ እንደነሱ አይደለም የምትፋለሙት። እንደነሱ እንደሚፋለም ሰው ታስመስላላችሁ። እርስ በእርሳችሁ በደንብ መመታታት የለባችሁም በማለት ለምሳሌ ማሁና ሱሙ ተነስተው እንዲፋለሙ ይነግራቸዋል። ማሁና ሱሙም በቴንግ ትዕዛዝ መሰረት ተነስተው ለማሳየት ሞክረው ነበር። ነገር ግን በግልጽ እነሱ እያስመሰሉ እንደሆነ ስለታወቀባቸው እንዴት መፋለም እንዳለባቸው አንድ ልጅ መጥቶ ያሳያቸዋል። የምትሰነዝሩት ምቶች የተፋላሚ ሰውነት ላይ ማረፍ አለባቸው፣ ጓደኛችሁ ግን እንዳይጎዳ መጠንቀቅ ይኖርባቸዋል በማለት እንዴት መፋለም እንዳለባቸው አሳይቷቸዋል። ትዕይንቱ ሲቀየር ህፃናቶቹ የመጀመሪያ ትዕይንታቸውን ለማሳየት ወደ ባር ውስጥ ገብተዋል። ለፍልሚያው የተመረጡት ደግሞ ማሁና ሱሙ ናቸው። ይሁን እንጂ መጠጥ ቤት ውስጥ ያሉት ሰዎች ህፃናቶቹ እያስመሰሉ እንደሆነ ስላወቁባቸው የእውነት እንዲፋለሙ እየጮሁ ቅስቀሳ ማድረግ ጀምረዋል። ይሄንን የሰሙት ማሁና ሱሙም እጅና እግራቸው እስኪሰባበር ድረስ እርስ በእርስ ተፋልመዋል። ትዕይንቱ ሲቀየር ማሁና ሱሙ እግራቸውን እየታሹ ይገኛል። የዚህን ሰዓትም ሱሙ ከማስመሰል ይልቅ እውነተኛ ተፋላሚ መሆን እንደሚፈልግና ሻምፒዮን ሆኖ እህቱን በዓለም ዙሪያ ማዞር እንደሚፈልግም ተናግሯል። ትዕይንቱ ሲቀየር ልጆቹ በመጀመሪያው ፐርፎርማንሳቸው ጥሩ ገንዘብ ስላገኙ ለራሳቸው መገልገያዎችን ገዝተዋል። ያው ሁልጊዜ የሚፋለሙት ማሁና ሱሙ ብቻ እንዳይሆኑ ሌሎቹ ህፃናቶችም ልምምድ እያደረጉ ይገኛል። እናም እንዲህ እያለ በባሩ ውስጥ የሚያገኙት ገንዘብና የፍልሚያ ሰዓታቸው እየጨመረ መጥቷል። ሰዎች ራሱ ፍልሚያ ያለቀን ብዙ ሆነው ወደ ባሩ የሚመጡ ሲሆን ፍልሚያውንም ወደውታል። አንድ ቀን ማሁና ሱሙ እየተፋለሙ ባሉ ሰዓት ዱርዬዎች ወደ ሪንግ ውስጥ ገብተዋል። የምትፋለሙት የውሸት እንደሆነ እናውቃለን። እነዚህን ሞኝ ሰካራሞች ማታለል ትችላላችሁ፣ እኛን ግን ማንም ማታለል አይችልም በማለትም ሁለቱን ህፃናት ድብና አድርገው ደብድቧቸዋል። በሌላ በኩል ቴንግ እየተደበደቡ ያሉትን ልጆች ለማስጣል ከሰዎቹ ጋር ሲፋለም ነበር። ነገር ግን የዱርዬዎቹ ቡድን ቁጥራቸውን ጨምረው ተመልሰው በሚመጡ ሰዓት ፌንግ ራሱን መስዋዕት በማድረግ እነ ቴንግ እንዲያመልጡ ረድቷቸዋል። በጊዜው ማሁ፣ ሱሙ እና ቴንግ ማምለጥ የቻሉ ሲሆን ፌንግ እና ወሮበሎቹ ግን ተይዘው እስር ቤት ገብተዋል። ቴንግም ራሱን መስዋዕት ያደረገው ፌንግ ጋር በመሄድ ፋይሎችን አሰባስቦ በፍጥነት እንደሚያስወጣው ቃል ገብቷል። በሚያሳዝን ሁኔታ ግን በባር ውስጥ የሚያደርጉት ፍልሚያ ከዚህ በኋላ መቀጠል አይችልም። እነዛ ወሮበሎች ፍልሚያው የውሸት እንደሆነ ለሁሉም ሰዎች ያሳወቁባቸው ሲሆን ሰዎችም ከዚህ በኋላ ለነሱ ከፍለው ያንን ፍልሚያ ማየት እንደማይፈልጉ ተናግረዋል። ምናልባት እንኳን ማየት የሚፈልጉ ሰዎች ቢኖሩ ፖሊሶች በቦታው ላይ ፍልሚያ እንደነበር ስላወቁ በጉልበት ብዝበዛ ሁሉም ሊታሰሩ ይችላል። እነዚህ ምክንያቶችም ተደራርበው ፍልሚያውን እንዲያቆሙ ምክንያት ሆኗቸዋል። ትዕይንቱ ሲቀየር ቴንግ ወደ እናቱ ቤት መጥቷል። እናቱ በጣም ከማርጀቷ የተነሳ የገዛ ልጇ ወደ ቤቷ ሲመጣ እንኳን ልታስታውሰው አልቻለችም። በሌላ በኩል ቴንግ እናቱን ሲያያት ብቻ የሚያስታውሰው ከፍተኛ ህመም አለበት። ከ10 ዓመት በፊት አበረታች መድኃኒት ወስደሃል በማለት ለክስ ቀርቦ ነበረ። እናትየው ደግሞ ልጇ እንዲህ አይነት ነገር እንደማያውቅ እርግጠኛ ስለነበረች እንዲከራከር ስትለምነው ነበር። ይሁን እንጂ ነገሮችን በቴንግ ላይ የጠመጠመበት የራሱ አሰልጣኝ ስለነበር ሰዎችን ከማሳመንና ይቅርታ ከመጠየቅ ይልቅ አሰልጣኙን ደብድቡት፣ ከፍልሚያም ታግዷል። ከዛ በኋላ እሱ እስር ቤት ሆኖ በሚማቀቅ ሰዓት እናቱም እንዲሁ በውጭ ላይ ስትሰቃይበት ነበር። በአጠቃላይ ከ10 ዓመት በፊት የነበረው ነገር ሙሉ ህይወቱ እንዲበላሽ ምክንያት ሆኖታል። በአሁኑ ሰዓትም ቴንግ ይሄንን ካስታወሰ በኋላ እነዚህ ልጆችም ለገንዘብ መጠቀሚያ ከማድረግ ይልቅ በእውነትም አሰልጥኖ እውነተኛ ተፋላሚ ለማድረግና ያለፈ ህይወቱን ለመካስ ወስኗል። ፊልሙም ይሄንን ተከትሎ 10 ዓመታትን ወደፊት ይሻገራል። በአሁኑ ሰዓት ማሁና ሱሙ ፕሮፌሽናል ፋይተር የሆኑ ሲሆን ከሌላ ሀገርም ከፍልሚያ እየመጡ ይገኛል። ከጎዳናም አንስቶ ሰው ላደረጋቸው ቴንግ የነበሩበት ሀገር የነበረውን የፍልሚያ ሁኔታና አጠቃላይ ነገሩን እየነገሩት ይገኛል። በሌላ በኩል ማሁና ሱሙ በቴንግ አማካኝነት ከጎዳና ተነስተው ፕሮፌሽናል ፋይተር መሆናቸው በመላው ከተማ ላይ ተሰምቷል። ታዲያ ይሄንን የሰሙ ድሆችም ልጆቻቸውን አምጥተው አሰልጥነልኝ ማለታቸው አልቀረም።
ቴንግም ህፃናቶቹ ደሃ ናቸው፣ ቤተሰቦቻቸው መክፈል አይችሉም ብሎ ሳይንቅ ሁሉንም ልጆች በነፃ ማሰልጠን ጀምሯል። የሚያስተምራቸው ስፖርት ብቻ ሳይሆን ለህይወታቸውም የሚጠቅማቸውን መሰረታዊ ትምህርት የግል አስተማሪ ቀጥሮ እያስተማራቸው ይገኛል። በመቀጠልም ቴንግ እነዚህ ልጆች የተሻለ ትምህርት ያስፈልጋቸዋል በማለት አንድ የግል ትምህርት ቤት በነፃ እንዲያስተምራቸው ርዕሰ መምህሩን እየተማጸነው ይገኛል። ርዕሰ መምህሩ ግን ምንም ተማሪ በነፃ እንደማይቀበል በመናገር ቢያንስ የምዝገባ እንኳን መክፈል እንዳለበት ነግሮታል። ቴንግም የምዝገባ ብር ከየት እንደሚያመጣ እያሰበ ወደ ማሰልጠኛው በሚመለስ ሰዓት ሱሙ ለብቻው እየሰለጠነ ነበር። ቴንግም ካየው የመጀመሪያዋ ሰዓት ጀምሮ ጥሩ ተፋላሚ እንደሚሆን ያውቅ እንደነበር ነገረው። እኔ በበኩሌ ሄደህ እንደምታሸንፍ፣ የወርቅ ሜዳሊያ እንደምታመጣ፣ እህትህንም በዓለም ዙሪያ እንደምታዝናና ታምነብሃለሁ። አንተም በራስህ ማመን አለብህ በማለት የተወሰነ ልምምድ ከሱ ጋር አንድ ላይ አድርገዋል። በማግስቱ ማሁና ሱሙን ጨምሮ ሌሎች ተማሪዎችም ስልጠና እያደረጉ ይገኛል። ከዓመታት በፊት ማሁና ሱሙ ሲፋለሙ የነበረው ቪዲዮ ደግሞ አሁን ላይ ትልቅ ሲሆኑ ቫይራል ወጥቷል። ታዲያ እነዚህ ልጆች ከልጅነታቸው ጀምሮ ጉልበታቸው ሲበዘበዝ ነበር። የሻምፒዮና ፍልሚያውን ካንተ ጋር ሆነው መውሰድ አይችሉም በማለት ከፍልሚያው ላይ ታግደዋል። ቴንግም ነገሩን ለማስተካከል ያለው ብቸኛ አማራጭ ልጆቹ በሌላ ሰው እንዲሰለጥኑ ማድረግ ነው። በከተማ ውስጥም ወደሚገኝ ወደ አንድ ትልቅ ጂም ከሄደ በኋላ ለአሰልጣኙ ልጆቹን በአደራ ወስዶ እንዲያሰለጥንለት ይነግረዋል። ሰውየውም ምንም ሳይለፋ በእነዚህ ልጆች ትልቅ ዝናን ሊያገኝ ስለሚችል ልጆቹን ለማሰልጠን ተስማምቷል። አሁን ላይም ልጆቹን የሚያሰለጥናቸው ሰው ከተገኘ ቀጣዩ ስራ ልጆቹን ማሳመን ስለሆነ ቴንግ ወደ ቤት ተመልሷል። ለእነሱም ከዚህ በኋላ ከኔ ጋር መቀጠል አንችልም፣ ሌላ ጥሩ አሰልጣኝ ያለበት ጂም ተገኝቷል፣ እዛ የምትዘዋወሩ ይሆናል በማለት ይነግራቸዋል። ይሁን እንጂ ህፃናቶቹ እስከዛሬ ለፋባቸው እሱ ስለሆነ ከሱ ውጪ ከማንም ጋር እንደማይፋለሙ በመናገር ሐሳቡን ውድቅ አድርገውበታል። ቴንግ ደግሞ በበኩሉ ከዚህ በላይ ትዕግስት ስለሌለው ልጆቹ እንደፈለጉ መሆን እንደሚችሉ በመናገር ቡድኑን በትኖት ወደ ሌላ ቦታ ሄዷል። ከዓመታት በኋላ ቴንግ የራሱን ቢዝነስ ከፍቶ እየሰራ ይገኛል። አሁንም ቢሆን ግን የደሃ ልጆች የሆኑ ህፃናትን ማገዙን አላቆመም። ለራሱ ብዙ ለፍቶ ከሚያገኛት ገንዘብ ላይ ህፃናትን ስለሚደግፍ ደግሞ ጋዜጠኞች ኢንተርቪው ሊያደርጉት ብዙ ጊዜ ሞክረዋል። ይሁን እንጂ ቴንግ አልተቀበላቸውም። እስካሁን ድረስ ከአንድም ጋዜጠኛ ጋር ኢንተርቪው ማድረግ አልቻለም። ምንም እንኳን በህዝብ ፊት ወጥቶ የበጎ አድራጎት ስራውን መናገር ባይፈልግም በድብቅ ግን ሁሉንም የሚፈልጋቸውን ሰዎች መርዳቱን ቀጥሏል። ትዕይንቱ ሲቀየር ቴንግ ወደ ሱሙ እህት ጋር ሄዷል። የሱሙ እህት አሁንም ድረስ ለብቻዋ የምትኖር ሲሆን ሱሙ ደግሞ ብዙ ጊዜ ደብዳቤዎችን እየላከለት እንደሆነ ትነግሯለች። የሱሙ እህትን ጨምሮ ቴንግ የሚያውቁት ልጁ በሌላ ሀገር እየተፋለመ ጥሩ ሁኔታ ላይ እንደሚገኝ ነው። ነገር ግን ቴንግ ደብዳቤዎቹን በሚፈትሻቸው ሰዓት ሁሉም ላይ የተቀመጠው የውሸት ማህተብ ነው። ልጁም ለምን በውሸት ማህተብ ደብዳቤዎቹን መላክ ፈለገ፣ በምን አይነት ሁኔታ ላይ ይገኛል የሚለውን ለማጣራት ፖስታውን ወዳመጣው ሰው ጋር መሄድ ጀምሯል። የዚህን ሰዓትም ከዚህ በፊት ህፃናት ሲዘርፉ የነበረው ቦታ ላይ አንድ መኪና እየተዘረፈ ነበር። ቴንግም አሁንም ድረስ እዚች ቦታ ላይ ዘረፋ መኖሩ አስገርሙት ሌባውን ማሳደድ ጀምሯል። በሚገርም ሁኔታ ከልጅነቱ ጀምሮ ሲዘርፍባት የነበረችው ቦታ ላይ አሁንም እየዘረፈ የሚገኘው ማሁ ነው። በሌላ በኩል ሱሙ ደግሞ እግሩ ላይ ከፍተኛ ጉዳት ስለደረሰበት ከአልጋ ላይ እንኳን መነሳት አይችልም። ይህ ሁሉ ነገር የተፈጸመው ቴንግ ሌላ አሰልጣኝ ጋር ካልሄዳችሁ ከኔ ጋር አንቀጥልም በማለት ልጆቹን በበተናቸው ሰዓት ነው። ቴንግም በሰራው ነገር ጥፋተኝነት እየተሰማው በማግስቱ ሱሙን ለመጎብኘት ሄዷል። በዛን ጊዜ ቴንግ ከኔ ጋር መቀጠል አትችሉም ካላቸው በኋላ ወደ ተመደበላቸው አሰልጣኝ ጋር ሄደው ነበር። አሰልጣኙም እንዳሰበው በእነዚህ ልጆች ብዙ ብር ሊያገኝ ስላልቻለ አበረታች መድኃኒት እንዲጠቀሙ አስገድዷቸው ነበር። ከሌሎቹ ልጆችን በላይ አጥብቆ ሱሙ አልወስድም ብሎ ስላስቸገራቸው ደብድበው እግሩ እንዲጎዳ አድርገውት አሁን ላይ ጉልበቱ መስራት አይችልም። ቴንግም ይህንን አሳዛኝ ታሪክ ከሰማ በኋላ ወዲያውኑ ወደ አሰልጣኙ ጋር ሄዷል። አሰልጣኙን እየመታው በነበረ ሰዓት በቤት ውስጥ የአሰልጣኙ ልጆች ስለነበሩ ቴንግም በመሬት ላይ ተጭነው ይዘውታል። ልጆቹን መጥቼ አልጠለፍኳቸውም ወይ ሰርቄያቸው አይደለም ወደ እኔ ጋር ያመጣዋቸው፣ አንተ ራስህ ማሰልጠኛዬ ድረስ መጥተህ ነው በእጅ ያስረከብከኝ፣ አሁን ላይ ደርሰክ እኔን እንደ ባለጌ መቁጠር አትችልም በማለት ትከሻውን እየረጋገጠው ደብድቦታል። ከደብደበው በኋላ ቴንግ እጁ በጣም ተጎድቷል። እስከዛሬ ለኢንተርቪው ሲጠይቁት እምቢ ሲላቸው የነበሩት ጋዜጠኞችንም አሁን ማናገር ስላለበት ወደ ኢንተርቪው ሄዷል። በኢንተርቪው ላይም ቴንግ አብዛኛዎቹን የጎዳና ህፃናቶች ሁሉም ሰው ለገዛ ጥቅሙ እንደሚጠቀምባቸው ተናግሯል። እውነት ለመናገር መጀመሪያ ላይ ልጆቹን እኔም ያነሳኋቸው በዚሁ ምክንያት ነበር። ከዛ ሐሳቤን ቀይሬ እውነተኛ ተፋላሚ ያደርጋቸዋለሁኝ ስል ባለፈ ታሪካቸው ምክንያት ከውድድር ለመታገድ ደርሰዋል። ይህንንም ለመቅረፍ የነበረኝ አንድ አማራጭ ወደ ሌላ አሰልጣኝ ጋር መስጠት ነበር። በሚያሳዝን ሁኔታ ግን አሁን ላይ የሰጠሁት አሰልጣኝ የአንደኛውን ተማሪን እግሩን ሰብሮታል። እሱን ለማሳከምና ሻምፒዮን ለማድረግ ብር ያስፈልገኛል በማለት ኢንተርቪው ላይ ተናግሮ ከብዙ ሰዎች ገንዘብ መሰብሰብ ችለዋል። ቴንግም በቴሌቪዥን ላይ በተናገረው ነገር አማካኝነት ሱሙ ገንዘብ ተሰብስቦለት እግሩን መታከም ችሏል። እስር ቤት የሚገኘው ማሁ ጋር በመሄድም
በቅርቡ ተፋልሞ እንደሚያሸንፍና እሱንም እንደሚያኮራው ቃል ገብቶለታል። ከ2 ዓመት በኋላ ሱሙ ሙሉ በሙሉ በማገገም ወደ ፍልሚያ ቦታ መጥቷል። ቴንግ ተደብቆ ሙሉ ፍልሚያውን እየተመለከተ የሚገኝ ሲሆን የሱሙ እህትም በዚህ ቦታ ላይ ትገኛለች። የሱሙን ታሪክ የሚያውቁት አብዛኞቹ ሰዎች እግሩ ላይ ትልቅ ጉዳት ስላለበት እንዳይሸነፍ ፈርተዋል። እነ ፌንግ በቤት ውስጥ ተሰብስበው ነገሩን በጉጉት እየተመለከቱ የሚገኝ ሲሆን ማሁ ደግሞ እስር ቤት ውስጥ ሆኖ ፍልሚያውን በሬዲዮ እየተከታተለ ይገኛል። እናም በፍልሚያው ላይ ሱሙ እየተደበደበ ሰውነቱ እየተዳከመ መጥቶ ነበር። ፍልሚያው ሊጠናቀቅ ግን 30 ሰከንድ በሚቀረው ሰዓት ተፋላሚውን በጭካኔ ኃይለኛ ምቶችን በመምታት ኖካውት አድርጎታል። በመጨረሻም ከብዙ ልፋት በኋላ ሱሙ ሻምፒዮን ሆኗል። ከእሱ ጋር ብዙ ችግር ያየው ማሁም በቅርብ ቀናቶች ውስጥ ከእስር ቤት የሚፈታ ይሆናል። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ምርጥ ፊልሞችን ለማግኘት ቤተሰብ መሆን ትችላላችሁ።